ከሚቀጥለው 2-3 ቀን በኋላ በዓሉ ስለሚከፈት ማለት ነው። እንግዲህ የአዲስ አበባ ከተማ አስተዳደር ያው የከተማዋን ነዋሪዎች ማህበራዊና ኢኮኖሚያዊ ችግር ያለባቸውን ነዋሪዎች በዘላቂነት የማቋቋም ፕሮግራም ነድፎ በጣም በርካታ ስራዎችን እየሰራ ያለ የከተማ አስተዳደር ነው። በዚህም እንደምታውቁት እንግዲህ የከተማ አስተዳደሩ በሺዎች የሚቆጠር መኖሪያ ቤቶችን ከ800 ሺህ በላይ የሆኑ ተማሪዎች በቀን ሁለት የሚመግብ ከ35 ሺህ በላይ የሚሆኑ ነዋሪዎች እንደዚሁ ኢኮኖሚያዊና ማህበራዊ ችግር ያለባቸውን በቀን አንዴ በተስፋ ብርሃን የምገባ ማዕከል የሚመግብ እንደዚሁም በዓልን ምክንያት በማድረግ ደግሞ ከ500 ሺህ በላይ ነዋሪዎችን ማዕድ እያጋራ የሚቀጥል የከተማ አስተዳደሩ በዚህ ዓመትም በዓልን ምክንያት በማድረግ የማዕድ ማጋራት ስራዎችን ይሰራል። እነዚህን የማዕድ ማጋራት ስራዎች የሚሰራው ደግሞ ብቻውን ሳይሆን ከተቋማት ከግል ባለሀብቶች ከኩባንያዎች ጋራ በጋራ በመሆን የሚሰራው ስራ ነው። ዛሬም ያው ወንድማችን እንግዲህ በዚህ አካባቢ በሚሰራው ፕሮጀክት መሰረት አድርጎ ለ50 የሚሆኑ እናቶች ዛሬ ማዕድ ይጋራል ማለት ነው። ስለዚህ በቅድሚያ እኔ የምለው አንደኛ ወንድማችንን እንድትመርቁት ነው። ይህንን ሲያደርግ በጣም በርካታ ወጪዎች አሉበት። እነዚህን ወጪዎች ግን ከምኖረው ህብረተሰብ አይበልጥም በሚል ቀንሶ ነው ለእናንተ እያካፈለ ያለ። ስለዚህ በሚሄድበት መንገድ በያዘው ስራ እግዚአብሔር እንዲረዳው፣ አላህ እንዲረዳው፣ ፈጣሪ እንዲረዳው ምርቃት ያስፈልገዋል፣ እንድትመርቁት ነው። ከዛ ውጪ ደግሞ የከተማ አስተዳደር ሁል ጊዜ ከጎናችሁ ሆኖ ሌሎች ችግሮቻችሁንም እንደሚገራ ተስፋ አደርጋለሁ። ወንድሜ ደግሞ አጭር መልእክት እንዲያስተላልፍልና እናቶች የተወሰኑ እናቶች ምርቃት እንዲመርቁት ወደ መድረክ ጋብዛለሁ።